የሂዊ የሂዊ ሼፕ አሪፍ ነው። አራራቅ አድርጊ ሂዊ ጭንቅላት ሲጨንቅ ግንባሬንማ ማየት አለብኝ እንጂ እንዴ እኮ ዓለም አቀፍ ነው የተሸለምኩበት እኮ ነው። ባህላ ሂዊ እንትን አሪፍ አቋም አለሽ እንዴ? አቋምሽ አሪፍ ነው። እግዚአብሔር ይመስገን። እሱ እንደፈጠረኝ በልኩ ስለፈጠረኝ በጣም ምርጥ ነኝ። መቀመጫዋን ቂጧ ላይ ሰጠዋት ብሎ ጭንቅላቷ ላይ ሰጥቶ ነው እንደዚህ ግድንግድ የሆኑ ግንባሯ ራሱ ቂዮስዬ ጡትሽ ያምራል። በዚህ በኩል ያለሽ በኢየሱስ ጡቶችሽስ መንታ ናቸው? ትወርክ ምናምን ታደርጋላችሁ? 5000 ካለፈ ትወርክ ነው። እሺ በጡትሽ ትወርክ አታደርጊ? ገመድ ትዘጊያለሽ በፊት ለፊት ቤባ ለምንድን ነው ቤላ ማን ነው? አንተ እኮ ነው ስቃይ ያስበላኝ። ጸጥ አትልም ነበር? አላየሁሽም ነበር እኮ ብሮ። ደንግጠው ወጡ ሁለቱም። እንዴት ነህ? ጀላ ራስ ካስበላኝ በኋላ ደግሞ እንዴት ነው ይላል። እንዴት ነህ? ደህና ነኝ። አንቺ ብቻ ነሽ ሳትፈሪ የላክሽልኝ ኢንቪቴሽን። ባይዘዊ ለምን ይፈርዋል? እኔን አታውቂኝም? አይ አዲስ እንደዚህ አይቼ አውቃለሁ፣ ግን ኖርማሊ ብዙም እንደዚህ ስላንተ አላውቅም። ስለ የገዳም መዋጮ ገዳም ማሰሪያ ምናምን ስሰበሰብ አይተሽ አታውቂም? ብዙ ላይቭ ሲገቡ ሰው አላይም። ላይ እንትኖች አይቻላል አልገባም። መስኪን የኔ እናት እንትን ጌም እየተጫወትሽ ነው? ኦኬ ቆይ እስኪ እንትን ጋይስ ሼፕ አሪፍ ነው እንዴ? የሂዊ ሼፕ አሪፍ ነው። አራራቅ አድርጊ ሂዊ ጭንቅላት ሲጨንቅ ግንባሬንማ ማየት አለብኝ እንጂ እንዴ እኮ ዓለም አቀፍ ነው የተሸለምኩበት እኮ ነው በሀገሬ። ያለ ፊልተር ስለገባው ደንግጤ ነው ተላይነ መሰለ በእናትህ አበባ የሆነ ፊት ይዤ እኮ ነው የገባሁት። ሰላም ሂዊዬ እንትን አሪፍ አቋም አለሽ እንዴ? አቋምሽ አሪፍ ነው። እግዚአብሔር ይመስገን። እሱ እንደፈጠረኝ በልኩ ስለፈጠረኝ በጣም ምርጥ ነኝ። እንደፈጠረኝ ሳይሆን መቀመጫ አለሽ እንዴ? ሰው ያለ መቀመጫ ይፈጠራል እንዴ? አይ አሪፍ መቀመጫ አለሽ ወይ? አሪፍ የሚባለው ምንድን ነው? በቃ ቂጥ የላትም። መቀመጫዋን ቂጧ ላይ ሰጠዋት ብሎ ጭንቅላቷ ላይ ሰጥቶ ነው እንደዚህ ግድንግድ የሆኑ ግንባሯ ራሱ ቂጥሽን ወደዚህ ያመጣሁት ብሎ ወደ ግንባርሽ አመጣው። ይሁን በቃ እኔ ቂጥ ያላት ሴት እየፈለግኩ ነው። ገቦራ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ምን እያደረጋችሁ ነው? ጌም እየተጫወታችሁ ነው? ኧረ አይደለም። ኦኬ ጌም ትጫወታላችሁ? ኧረ እኛ ሰው የለም። ዶስዬ ጡትሽ ያምራል። በዚህ በኩል ያለሽ በኢየሱስ አባቴ ሙታይ እንትን ኮምፕሊመንት ነው። እንደ ኮምፕሊመንት ውሰጂ። መንታ ናችሁ? መንታ አይደለም። ጡቶችሽስ መንታ ናቸው? ኧረ ተይ አይወጣም። እኔ በስነ ስርዓት እያወራሁሽ እኮ። አይ ጌም ተጫውታችሁ ታውቃላችሁ? አናውቃለሁ ግን ብዙ ማለት ነው። እሺ ጌም እንጫወት አሁን። እንጫወትሽ? እሺ ቅጣት እንዲህ ማለት አይቻልም። በ3000 ነው። እሺ በ3000 አልበዛም አላነሳም እንዴ? ምን አይነት ቅጣት ነው እንደሚቀጣ? ትወርክ ምናምን ታደርጋላችሁ? 5000 ካለፈ ትወርክ ነው። እኔ አላረግም። እኔ እሺ በጡትሽ ትወርክ አታደርጊ? ረፍላ እሺ በስንት ሺህ ነው? ቅጣቱ ከባድ ከሆነ ይቅርብን። አይ ከባድ ቅጣት እሱስ ይሄ እንደዚህ ተነስተሽ መቀመጫሽን አድርጊ አይደለም። ሮዛዬ ቴንኪ የኔና አመሰግናለሁ። በስንት ሺህ ማለቂያ ነሽ? ቶሎ ተናገሩ፣ ሀሳባችሁን አሳውቁ። 5000 ግን ስለዚህ ገበርኩ አስተያየት አታደርጉም? ተማሪ ነኝ እኮ። እሺ 6 የኛ እኮ አይገባም ግን
እሺ ጋይስ ታብታብ አድርጉ። ዛሬ እስኪ ኖርማል ሰው አስገብቼ ጌም ልጮት ማርያምን። እስካሁን በቃ እነዚህ ትላልቅ ቂጥ ያላቸውን ሴቶች እያስገባው ነው ጌም ልጮት። እስኪ ኖርማል ሴቶች ከኖርማል ሴቶች ጋር ደግሞ ልጮት። ታብታብ እናድርግ። እሺ ታብታብ እናድርግ። ታጊ ሀዛርድ 3K ብለህ ከምጽፋውን 3000 ጊዜ ታብታብ ብታደርግ ይጠቅመኛል እና ታብታብ አድርጉ። እሺ በ5000 ማለቂያ ነው። ቸው ፖስት ላይ ሰው ገባ እስኪ ድረስ ኧረ ወይኔ ወገቤ ቅዱስ ለምን በምትስቀው ታታረግ ወገቤን አልቻልኩም። በስማም የእሷን አይነት ጡት ቢኖረኝማ እንደዚህ ሲ ነበር የምሰራው። ሌላ እረፍ የእውነት እረፍ። እሺ እኔ እናት እሺ አታባርኩ ጋይስ። አሁን ትሪፕል እየመጣ እንዲማ አይሆንም። አበባ ታዋጣላችሁ። አሁን አልሰማችሁ። ኧረ ሰዎች ፈራሃቸው ሳይሆን በሪስፔክት እያወሩኝ ስለሆነ በሪስፔክት ነው የማወራው። እና በጣም እንደዚህ አይነት እንትን በጣም ነው የሚደብረው። እንደዚህ አይነት ኮሜንት ማቀሳሰር ያስጠላል። ትልቅ ሰው ነው የፋሲለደስ ግንብ ያደረገው ሰው ነው። ጋይስ ሶስት ሰው እንትን አንዳንድ ልብ ቅርጽ ቢሰጠኝ። ሮዛ እያመሰግናለሁ የኔ እናት ቴንክ ዩ። እግዚአብሔር ያክብርልን። ማርያምን አይቼ ማላውቀውን ጊፍት እየተሰጠኝ ነው ሰሞኑን በሮዛ ሮዝዬ ናቲዬ ቴኪ ናቲ እንዴ 5 ፖይንት ሰጠሽኝ። ውለታሽ አልበዛ? ሮዛዬ ቴንኪ። ቆይ ትሪፕል ይምጣ ይቆጥረዋል። እሺ ቆይ አሁን ትሪፕል አልመጣም። እሺ ቆይ ትሪፕል ይምጣ። ልክ መቁጠር እንደጀመረ ትሰጭኛለሽ። እና ሌሎች ጊፍተሮች ካላችሁ በእናታችሁ አግዟት። ሁሉንም ጌም እኮ እሷ ነው ፑሽ እያደረገች ያለችው ሮዛ። ሁሉንም እንትን ፑሽ እያደረገች ያለችው ሮዛ ናት። እና እንተጋገዝ እስኪ። ምቀኝነት ላይም እኮ ትተጋገዛላችሁ አይደለ? እስኪ እንደዚህ አይነት ጌም ላይ ደግሞ ፑሽ እንደራረግ። ጎረቤት ካናዳ ሊወጣ 1 ሳምንት ሲቀረው ተሰብሰባችሁ አይደለ? ጥቁር ዶሮ ይዛችሁ አራጌ ጋር የምትሄዱ ለማስጠንቆል። እስኪ ጌም ላይ እንተጋገዝ። ቴንኪው ሮዛዬ የኔ እናት አመሰግናለሁ። እሺ ጊዜ ይስጥልን። ሰው አረግሽ ማርያምን ዊኒንግ እስካሁን 6 ዊን አለኝ አይደለ? ባለፈው ስንት ዊን መሰለኝ? 7 ዊን ምናምን ተወስዶብናል በ1000 ምናምን ስኮር ማለት ነው። ከዛ በኋላ ግን 6 ዊን አለን። 6 ዊን ሮዛዬ ቴንኪው የኔ እናት። ና የኔ አባት ናውጣ ይርጣ ኤዲት አድርግ አርፈ ቪዲዮ ለቃቅምና ቆንጆ ሴቶች መጥተው ቪዲዮ ሲሰሩ ምናምን ለቃቅም ኤዲት አድርግ። ሮዛ እያመሰግናለሁ በጣም ቴንኪው። እሺ አረ ውለታሽ በዛብኝ አባቴ ሙት። ሮዛ ሁላችሁም ኤምቪፒ ሮዛ። እሺ ይሄን ተከታታይ ቀን ማርያምን ያሸነፍነው በሷ ነው። ኤምቪፒ ሮዛ ሁላችሁም። ሮዛ የእግዜር ይስጥልን። አመሰግናለሁ በጣም እግዚአብሔር ይስጥልን። ሰው አረግሽ ማርያምን ሰው አረግሽ። እንደዚህ ተከታታይ ጌም አሸንፍ ያላቅም። ቅዱስ ለምንድነው የምትስቀው እንዴ? እሺ የመጀመሪያ ቅጣት እስከዛ ሁላችሁም ስፓም ታደርጋላችሁ ኤምቪፒ ሮዛ እያላችሁ። የመጀመሪያ ቅጣት መቅጣት የምፈልገው አንቺኛዋለች ጥቁር ያለችው ልጅ አይኔ አንቺ ላይ ነው። የአንቺ ቅጣት የሚሆነው ሁለታችሁ ነው የምቀጣችሁ። የአንቺ ቅጣት የሚሆነው ከካሜራው ማውጣት ነው። ያንቺኛው ለአንቺ ቅጣት ከካሜራ ማውጣት ብቻ፣ ሌላ ሁለተኛ ሶስተኛ ቅጣት አልሰጠሽም። ለአንቺ ቅጣት ደግሞ ልንገርሽ፣ ገመድ ትዘያለሽ በፊት ለፊት። ያው እንደ ገመድ ካለ ገመድ መዝለል፣ ካልሆነ በፊት ለፊት ስንት ጊዜ ትዘያለሽ መሰለሽ? 12 ጊዜ ትዘያለሽ። የመጀመሪያ ቅጣት። ሁለተኛ ቅጣት ሳፋ ላይ ውሃ አድርገሽ ቁጭ ትያለሽ ለ20 ሰከንድ። ምንድን ነው ለ20 ሰከንድ። ሶስተኛ ቅጣት ላስመርጥሽ ነው። ባይዘው የመጀመሪያው ቀላል ቅጣት ነው። ሶስተኛ ቅጣት ክርስቲያን ነሽ? ተንበርክከሽ አላሁ አክበር ትያለሽ 15 ኧረ ሶስተኛውን ጭራሽ አላደረገውም እኮ መምረጥ ያንቺ። እኔ እኮ ምርጫውን እንትን 3 ቅጣት ነገርኩሽ። ከ3ቱ አንዱን መምረጥ ትችያለሽ። የመጀመሪያው የምትቀጣው ነገር ቅጣት ቦታ ሲጀመር አይመችም፣ ጠባብ ነው ያለንበት። ሌላ ቅጣት እሺ ምን እቀጣችኋለሁ እኮ ቁጭ ብላ የምትቀጣው
እኮ አላሁ አክበር በይ 15 ጊዜ። ኧረ የእውነት አልልም። አላሁ አክበር ግን 15 ጊዜ አላልከኝም መጀመሪያ። እሺ ቁጭ ብድግ ስሩ እዛው ባላችሁ። አላሁ አክበር። እሺ ቁጭ ብድጉ ለሁለቱ። አይ ቦታ አይመችም። የመጀመሪያው ባይዘው ይቀላል ነው። ለምን እንደሆነ ታውቂያለሽ? ለመዝለል ስፔስ አያስፈልግም። እኔ እዚህ ሆኜ መዝለል እችላለሁ። ኧረ ቤላታው። እሺ ምን የሁለት ማለቅስ ነው። አላሁ አክበር እኮ ከአላሁ አክበር እኮ መዝለል ይሻልሻል የእኔ እናት። የእውነት ያለበት ቦታ አይመችም ለመዝለል። ምን ላይ ነው ያላችሁ? አልጋ ላይ ውስጥ አይደለም? አልጋ ነው ሳሎን ነው? ሶፋ ነው የሚታየኝ ከሆነ። ኧረ አልጋ ነው። እስኪ አንድ ጊዜ እንትናዬ ማን ነው ስምሽ? በዚህ በኩል ታይማለች። ካሜራውን አንድ ጊዜ ወደዚህ ወደታች ታዞሪያለሽ ወይ ደግሞ ክላሱን ታሳይኛለሽ? ይኸውልህ አይታየም? አልጋ ነው። እሺ እዛ ጋር ትሄጂና እዛ ጥግ አልጋው ጋር ትሄጂና በጭንቅላትሽ ተዘግዝቀሽ እጅሽ ነው እግርሽ ነው። ከሁለት አንዳችሁ ችግር የለም። ከሁለት አንዳችሁ እሷ ትቀጥላለች። እሷ ግን ብትቀጪ ደስ የሚለን አንቺ ነበር። ኧረ የእውነት አይሆንም። የማይሆን ቅጣት። እሺ አላሁ አክበር ቁጥሩን አሳንስላትና እሱን ትበል። 15 እሺ 12 ችግር የለም። ወይ ደግሞ ቀለል ላድርግልሽ ሌላ ቅጣት። እንደ እባብ በሆድሽ ተሳቢ ጃኬትሽን አሉ። ኧረ ቤላ ጌታ። አይ አባቴ ሙት ከዚህ ውጭ እኔ ቅጣት አልቀጣም። እንዴት ነው የምሳበው ስታስበው? አልጋው እኮ ይመቻል። ኧረ ቅዱስ ነው። ኧረ የእውነት ተው። እሺ የእግር ጥፍርሽን ታሳይናለሽ? አዎ እችላለሁ። አልፈልግም እኔ ይቅርብኝ። አንዴ ቀርታት። እሺ ተንበርክከሽ እዛ ጋር አልጋው ላይ ተንበርክከሽ እጅሽን ወደ ላይ አድርገሽ እንደዚህ ሮዛ ይቅርበኝ ትያለሽ። ጃኬትሽን ከላለችውን ወደ ቀርገት እንደዚህ ያይሽ። ወይ አላልቆም የእውነት እንዴ። እና ምን ያደርግልናል እንደሱ ሸፍነሽ ምኑን አየ ነው? እሺ እዚሁ ባልኩበት ልሁን መብትሽ ነው፣ ግን እዛ ጋር አቀብለሽ እንዲታየር ማለት ነው። ተንበርክከሽ ከፈለግሽ እሱ ጋር ሆነሽ ጃኬትሽን ብቻ ልክ ከዛ እንደዚህ ይቅርታ ሮዛ ይቅርበኝ እያልሽ 10 ማናት ሮዛ? መጀመሪያ ጊፍተር ናት። ሮዛ የኔ ጊፍተር ናት። እሺ እሷ ቅጣት የኔ ቅጣት መውጣት ነው። የአንቺ ቅጣት ከካሜራ መውጣት ነው። በቃ በዛ ግጅን። ኧረ የእውነት ፌር አይደለም እንዴ። እኔ መቅጣት የምፈልገው አንቺን ነው። እሺ የአንቺን ቅጣት ልንገርሽ። እሺ እስከዛ ከካሜራ እዛ ጋር ተዘቅዝቀሽ በጭንቅላት ሽክርሽን ወደ ላይ ታደርጊያለሽ። ማን? አንቺ ነው። አይ እኔ እኮ አንዴ ተነገረኝ። እሱን ቅጣት መቀጣት ካልፈለግሽ ደግሞ እሷ ትቀጣለሽ። የአሁኑ እንደውም ቀላል ቅጣት እኮ ነው። እንደዚህ ፖሊሶች እንደዚህ ሰዓት እላፊ ሲይዙ የሚያስይዙሽ እጅ አያያዛላ እንደዚህ ብለሽ አንዴ ብቻ ነው የምለው። ለምን 10 ጊዜ 10 ጊዜ ሮዛ ይቅርበኝ 3 ጊዜ ብቻ ይበቃል ጌታ። ማን ያሸነፈው? ቅጣት የሚያወጣው ማለት ነው። አይ በርህራሄ እኮ ነው። አንተ ደግሞ ገባኝ፣ ግን የኔን ቅጣቶች ሪስፔክት ስታደርጊያቸው ነው እንትን እምራራለሽ። እንደውም ኦዲየንሱ ተናደደ እዚህ ጋር። እግዚአብሔርም ለምንድን ነው የማይቀጡት እያለ ተረጋጉ እናንተ በቃ ረፍ። ባላውቀው ምን ችግር አለ? ቆይ ሌላ እሺ ምን የሚታይ ነገር ይኖራል ማለት ጃኬትሽን አድርገሽ እንትን ብትይ እኮ ሌላ ወንድ ፂማሙ እንዳስገብሽ የእውነት እንዴ በጣም እገላለጣለሁ። አይሆንም ጌታ እንዴ በጣም አትገላለች። እሺ ልብስ ልቀይር። ምንትን በጡት ማስሻ ብቻ ነው ያለሽው? አይ አይደለም። ምን አይነት ልብስ ልታደርጊ? ሹራብ፣ ቲሸርት። ምን ያደርግልናል ቲሸርት? እስኪ ንገሪኝ። በእኔ ቦታ ሆነሽ አስቢ። የሆነ ደስ የሚል እንትን አያለው ብዬ ደስ የሚሉ የሚያማምሩ ጡቶች አያለው ብዬ ቲሸርት አድርጌ ቤላ እረፍ ጌታ እረፍ። እንትን እኮ ኔክድ ሆነሽ እኮ አይደለም ደግሞ የምታሳዩ እዛው ላይ እንዳለ እኮ ነው የሚታየው። ኖርማል ቤት ውስጥ ስትሆኚ የሆነ ኢቨንት ላይ ስትሄጂ እኮ እንደሱ አድርገሽ ነው የምትሄጂው። ኖርማል ነው።
ኧረ የእውነት እሺ የመጨረሻ ጥያቄ ልጠይቃችሁ። የእንትናን የእሷን እግር ላሽላት አንቺ። የእሷን አንቺ የእሷን ማለት ነው ትልሽላታለሽ። እንደዚህ እግርሽን እንደዚህ ታረጊላታለሽ። ይሄኛውን መዳፉን ፓርት አላ ትልሽላታለሽ አንቺ። የእውነት አይሆንም። አሁን ማርያምን አስደበራችሁ። ክርስቶስን ያስጠላል በጣም ቅጣት እኮ ማወራችሁ። እኔ አክብሬ ነው ማወራችሁ አይደለ? 10 ጊዜ እኮ በዛ እንዴ። 5 ትበልሽ ኖ አሸናፊ ነኝ። ቅጣቱን ሴት የማደርገው ራሴ ነኝ። ሰው ደግሞ ምን እንደሆነ ታውቂያለሽ? ፋራ ነው። እዚህ ጋር አሁን እዚህ ጋር ቅጣት ባትቀጡ ምናምን ይሄ ሪፖርት ያደርጋል። እግዚአብሔር በጣም ፋራ ናቸው። ከዚህ በፊት ከሮብሲ ጋር እንደዚህ አጣልተውኛል እኮ 5 ትበል። 5 አይሆንም። ቅጣት ማን ያሸነፈው? እኔ ነኝ። ስለዚህ መቀጣት ገብቶ ነው የገባ ነው። ገባኝ። ዞሮ ዞሮ አሸነፊያቸዋለሁ። የመጨረሻ ጌም ሆና ሆነ ዞሮ ዞሮ ያሸነፏቸው። ስለዚህ ቁጥሩን የምወስነው ራሴ ነኝ። እንደውም 10 ያደረኩት እኔ ነኝ።